በሚገባ አንብቤያለሁ፣ ተዘጋጅቻለሁ፣ ነገር ግን ፈተናውን መስራት አልቻልኩም የምትሉ ብዙ ልጆች ትኖራላችሁ። ይህም የሆነበት ምክንያት በቂ ዝግጅት የማድረግና ያለማድረግ ብቻ ሳይሆን መምህሩ በምን አይነት መንገድና ስል ጥያቄውን እንዳወጣ ያለማወቅ ችግር ነው። The effect of test whiteness on the performance of high school students on standardized test በሚል በምህረንስና በሌህማን በተሰራ ጥናታዊ ጽሑፍ መሰረት ተማሪዎች የአስተማሪዎቻቸውን የጥያቄ አወጣጥ ማወቃቸው ለውጤታቸው መሻሻልና ፈተናውን የመስራት እድላቸው እንደጨመረ ጥናቱ ይጠቅሳል። ይህ አልፋ ሪፈረንስ ኖት ነው። ከጥልቅ ማብራሪያ በተጨማሪ አንድ ቶፒክ ካነበቡ በኋላ ቲቸርስ ማይንድ ጥያቄዎች በውስጡ ተካተዋል። ይህም ማለት የአስተማሪውን አይምሮ ባነበበ በሚመስል ሁኔታ አስተማሪ በምን አይነት መንገድ ፈተና ሊያዘጋጅ ይችላል፣ እንዴትስ ለፈተና ያነበቡትን ወደ ጥያቄ ሊቀይረው ይችላል የሚለውን በማሰብ በርካታ ጥያቄዎችን ያካተተ ከ9ኛ እስከ 12ኛ ክፍል ላሉ ተማሪዎች አልፋ ሪፈረንስ ኖት አዘጋጅተናል። በአልፋ 500 ፕላስ ፕሮግራማችን ደግሞ በ2018 የኢንትራንስ ተፈታኝ የሆናችሁ የ10ኛና የ11ኛ ክፍልን በአዲሱ ካሪኩለም መሰረት ልዩ የሆነ ከሐምሌ 15 እስከ መስከረም 15 ለ2 ወር የሚቆይ ኢንትራንስ 500 እና ከዛ በላይ እንድታመጡ የሚያግዛችሁን የጥናት ፕሮግራም አዘጋጅተናል። ይህ እድል እንዳያመልጣችሁ። ለፈተና ከመዘጋጀት በተጨማሪ ጥያቄዎችን መስራት ያጠናችሁትን እንዳይረሳ ያግዛችኋል። 500 ፕላስ ይቻላል። ይህን መረጃ በ2018 ዓ.ም 12ኛ ክፍል ለሆኑ ጓደኞቻችሁ ሼር እያደረጋችሁ እናንተም ይህንን አካውንት ፎሎ በማድረግና ከታች ባስቀመጥነው የቴሌግራም ቦት ፈጥነው በመመዝገብ የእድሉ ተጠቃሚ እንዲሆኑ እንጋብዛለን። ለበለጠ መረጃ እነዚህን አድራሻዎች መጠቀም ትችላላችሁ። አልፋ ቡክ ፕሮሞሽን